ሰላም የተወደዳችሁ የሃትሪክ ስፖርት የዩቲዩብ ገጽ ተከታታዮቻችን፣ ሃትሪክ ስፖርት ከዩቲዩብ ገጽ በተጨማሪ በwww.hatricksportofficial.com እና በwww.bestsportET.com በድረገጾቻችን ያገኙናል። በሁለቱም ስሞች የተከፈቱ የፌስቡክ እና የቴሌግራም ገጾችም አሉን። በኢትዮጵያ የመጀመሪያዋ ባለቀለም የስፖርት ጋዜጣ የሆነችውን ሃትሪክ ስፖርትን ደግሞ ዘወትር ቅዳሜ ማለዳ ያገኟታል። የሃትሪክ ስፖርት የዩቲዩብ ገጽን ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰባችን እንዲሆኑ ጋበዝኖት። የሻምፒየንስ ሊግ ሩብ ፍጻሜ በኤሚሬትስ ስታዲየም አርሰናል ከሪያል ማድሪድ ማክሰኞ ምሽት። ሪያል ማድሪድ ያለፈው የውድድር ዘመን የመድረኩ ከጎን ለማስጠበቅ እየተፎካከረ ይገኛል። በመድረክ የሩብ ፍጻሜ ደርሶ መልስ የመጀመሪያ ጨዋታ ደግሞ ወደ ኤሚሬትስ አቅንቶ የሚካኤል አርቴታን አርሰናል ይገጥማል። የአንቸሎቲ ቡድን በጥሎ ማለፍ 16 የከተማ ተቀናቃኙን አትሌቲኮ ማድሪድ በመለያ ምት 4-2 በማሸነፍ ሩብ ፍጻሜውን መቀላቀሉ ማረጋገጡ ይታወሳል። ሁለቱ ቡድኖች በደርሶ መልስ የጨዋታ ውጤት 2-2 መሆናቸውን ተከትሎ ወደ መለያ ምት ማምራታቸው የሚታወቅ ነው። ማድሪድ አምና ሌላኛውን የፕሪሚየር ሊግ ቡድን ማንቸስተር ሲቲ በመለያ ምት መርታቱ ይታወሳል። አርሰናል በሻምፒየንስ ሊጉ ከ2009 ጀምሮ በሩብ ፍጻሜው ማሸነፍ አልቻለም። በጥሎ ማለፍ ፒኤስቪ አይንድሆቨንን 9-3 በሆነ ውጤት ማሸነፍ መቻሉ የሚታወቅ ነው። በመጀመሪያው ጨዋታም ወደ ፊሊፕስ ስታዲየም በመርከብ 7-1 ያሸነፈበት ትልቅ ውጤቱ ነበር። የቀደመ ግንኙነታቸው 2005-6 ሻምፒየንስ ሊግ ጥሎ ማለፍ 16 ሪያል ማድሪድ 0 አርሰናል 1። በመልሱ ጨዋታ ኤሚሬትስ ላይ አርሰናል 0 ሪያል ማድሪድ 0። ቴሪ ሄንሪ በርናባው ላይ በ47ኛው ደቂቃ ያስቆጠራት ምርጥ ጎል የእንግሊዙ ቡድን ሩብ ፍጻሜውን መቀላቀል እንዲችል አድርጓል። መድፈኞቹ በዚያ ዓመት ብቸኛው ፍጻሜ የደረሱበትን ውጤት ማስመዝገብ መቻላቸውም አይዘነጋም። በፍጻሜው በባርሴሎና 2-1 ተረተው ዋንጫውን ማጣታቸው የሚታወስ ነው። አርሰናል ከስፔን ክለቦች ጋር ያለው ሪከርድ አሸነፈ 15፣ አቻ 9፣ ሽንፈት 16፣ አገባ 54፣ ገባበት 52። የሜዳ ሪከርድ ከስፔን ክለቦች ጋር ድል 10፣ አቻ 5፣ ሽንፈት 3። አርሰናል በያዝነው ውድድር ዘመን ከስፔን ክለብ ጋር የመጫወት እድል ገጥሞታል። ጂሮናን ከሜዳው ውጭ 2-1 አሸንፎ ተመልሶ ነበር። በሻምፒየንስ ሊግ ፎርማት የመጨረሻ ጨዋታ ማለት ነው። መድፈኞቹ ከመጨረሻ 7 የላሊጋ ተሳታፊ ተጋጣሚያቸው በሜዳና ከሜዳ ውጭ በ5ቱ ሲያሸንፉ በአንዱ አቻ ተለያይቶ በተቀረው ደግሞ ተረትተዋል። ባለፈው የውድድር ዘመን በምድብ 4ኛ ጨዋታ ሲቪያን 4-0 መርታታቸው ይታወሳል። ከ7 የሜዳ ላይ ስፔን ቡድን ጨዋታዎቻቸው 3ቱን ሲያሸንፉ በ3ቱ አቻ ተለያይተው በተቀረው ደግሞ ሽንፈት አስተናግዷል። በ2021 በአውሮፓ ሊግ ግማሽ ፍጻሜ በቪላሪያል በደርሶ መልስ ጨዋታዎች በተመሳሳይ ውጤት 2-1 ተረተው ከፍጻሜ ቀርተዋል። መድፈኞቹ ከስፔን ክለቦች ጋር ያላቸው የደርሶ መልስ ጨዋታዎች ውጤት በ6ቱ ሲያሸንፉ በ6ቱ ደግሞ ተረተዋል። ከመጨረሻ 6ቱ ደግሞ በ5ቱ ተሸንፏል። አርሰናል በአውሮፓ መድረክ የሩብ ፍጻሜ ጨዋታ ውጤቶቹ ከስፔን ክለቦች ጋር በ2ቱ ሲያሸንፍ በ6ቱ ደግሞ ተረተዋል። የሚካኤል አርቴታ ቡድን ባሳለፍነው የውድድር ዘመን በምድብ 2 ቀዳሚውን ያጠናቀቀ ሲሆን በጥሎ ማለፍ 16 ፖርቶን በመርታት ሩብ ፍጻሜ ደርሷል። በባየር ሙኒክ በድምር ውጤት 3-2 ተረትቶ ከግማሽ ፍጻሜው ቀርቷል። ከ2016 እስከ 2023/24 ባለው ጊዜ በመድረኩ መሳተፍ የቻሉት አንዴ ሲሆን ዘንድሮ ተከታታይ ሁለተኛ ተሳትፏቸው ነው። አርሰናል ከመጨረሻ 20 የአውሮፓ መድረክ የሜዳ ላይ ጨዋታዎች 15ቱን ማሸነፍ ችሏል። በያዝነው የውድድር ዘመን ከፒኤስቪ ጋር 2 አቻ ከመለየቱ በፊት ደግሞ ኤሚሬትስ ላይ ባደረጋቸው ጨዋታዎች ክሊን ሺት መጠበቅ ችሎ ነበር። ሪያል ማድሪድ ሪካርድ ከእንግሊዝ ክለቦች ጋር ድል 26፣ አቻ 16፣ ሽንፈት 18፣ አገባ 94፣ ገባበት 77። የሜዳ ውጭ ሪካርድ ከእንግሊዝ ክለቦች ጋር ድል 10፣ አቻ 6፣ ሽንፈት 11። ለሪያል ማድሪድ ከእንግሊዝ ክለቦች ጋር በያዝነው ውድድር ዘመን ሁለተኛ ጥሎ ማለፍ ጨዋታ ነው። ማንቸስተር ሲቲን በድምር ውጤት 6-3 በመርታት ሩብ ፍጻሜውን መቀላቀላቸው ይታወሳል። ማድሪድ ዘንድሮ በእንግሊዝ ምድር ሽንፈትን አስተናግዷል። በሊቨርፑል አንፊልድ ላይ 2-0 የተሸነፈበት ማለት ነው። ሪያል ማድሪድ ከእንግሊዝ ክለቦች ጋር ከሜዳ ውጭ ካደረጋቸው 8 ጨዋታዎች በ4ቱ አሸንፏል። በአንዱ አቻ ሲለይ በ3ቱ ደግሞ ተረቷል። ማድሪድ በደርሶ መልስ ጨዋታ ከእንግሊዝ ክለቦች ጋር ያለው ውጤት በ15 ሲያሸንፍ በ7 ደግሞ ተረቷል። ከመጨረሻ 13 የደርሶ መልስ ጨዋታዎች በ10ሩ ተሸንፏል። ሄሎ የኔ ልጅ። ሄሎማ
ገንዘቡ ደረሰሽ? አዎ የኔ ልጅ ደረሰኝ። ለማረጋገጥ ከመደወሌ ቀደመኝ። ምን መቅደም ብቻ፣ እረ ጨምሮም ሸለመኝ። ወይዬቴ የላኩልሽ ገንዘብ ደርሶሻል? አዎ ደርሶኛል። በዛም ላይ ሸልሞኛል። እንዴ ማን ነው እሱ? ቴሌብር ነዋ። ከወዳጅ ዘመድ ከባህር ማዶ በቴሌብር ዓለም አቀፍ ሐዋላ፣ ከወዳጅ ዘመድ በቪዛ በቴሌብር ሬሚት፣ በዌስተርን ዩኒየን እንዲሁም ከአጋር የገንዘብ አስተላላፊ ድርጅቶች በኩል የተላከሉትን ገንዘብ በቴሌብር ሲቀበሉ ልዩ ሲሳይ ይኸውልዎ። የተላከሉትን ገንዘብ 11% በስጦታ በቴሌብር ሱፐር አፕ ዕድል ጨዋታ ደግሞ እያንዳንዳቸው 480 ሺህ ብር ዋጋ ያላቸው የበረራ ትኬቶች፣ 5 የኩሪፍቱ ዋተር ፓርክ የቤተሰብ ፓኬጆች እንዲሁም የ5000 ኤሌክትሮኒክስ ገንዘብና 300 ያልተገደበ ጥቅል ስጦታዎች ተዘጋጅተዋል። ከባህር ማዶ በቪዛ በቴሌብር ሬሚት፣ በዌስተርን ዩኒየን፣ በኦን አፍሪክ እንዲሁም በቲዩንስ አጋር ገንዘብ አስተላላፊ ድርጅቶች በኩል የተላከሉትን ገንዘብ በቴሌብር ይቀበሉ። በእጥፍ ድርብ ስጦታዎች ይንበሽበሹ። ቴሌብር ፈጣን፣ ቀላል፣ ምቹና አስተማማኝ። ኢትዮ ቴሌኮም። በ10ሩ ማሸነፍ ችሏል። የመጨረሻ 3 የሻምፒየንስ ሊግ ስንብታቸው የመጣው ግን በእንግሊዝ ክለቦች ነው። ቼልሲ በ2020/21 ግማሽ ፍጻሜና ማንቸስተር ሲቲ በ2019/20 በጥሎ ማለፍ እንዲሁም በ23/24 በግማሽ ፍጻሜ ነው። የ21/22 ፍጻሜን ጨምሮ ለ11 ጊዜያት በጥሎ ማለፍ ጨዋታዎች ማድሪድ ከእንግሊዝ ክለቦች ጋር ተገናኝቷል። ከመጨረሻ 13 በ9 ድል ቀንቶታል። ማድሪድ በኤሮፓያን ካፕ ሩብ ፍጻሜ ሲደርስ ለ40ኛ ጊዜ ነው። በዚህ በኩል ከየትኛውም ክለብ በላይ ሲቀመጥ በ33 ሲያሸንፍ በስድስቱ ደግሞ ተረቷል። ሪያል ማድሪድ በሻምፒየንስ ሊግ የዘንድሮ ለ21ኛ ጊዜ ሩብ ፍጻሜውን የተቀላቀለበት ነው። ከባየር ሙኒክ 23 በመቀጠል ይቀመጣል። የካርሎ አንቼሎቲ ቡድን አምና በፍጻሜ ዶርትመንድን 2-0 በመርታት ሪካርድ ለሆነ 15ኛ ጊዜ የመድረኩን ክብር አሳክቷል። ማርቲን ኦዴጋርድ ለሪያል ማድሪድ በ2015 በ17 ዓመቱ ፊርማውን ካኖረ በኋላ በወጣት ቡድን ውስጥ ለ3 የውድድር ዘመናት መጫወት መቻሉ ይታወቃል። በኮፓ ዴላሬ ሩብ ፍጻሜ 2019/20 በውሰት ውል ወደ ሪያል ሶሲዳድ አምርቶ ባለቤት ክለቡ ላይ የካቲት 6 20 ጎል ማስቆጠር ችሎም ነበር። ኦዴጋርድ በ21 የጥር ወር አርሰናልን ከመቀላቀሉ በፊት 8 የሊግ ጨዋታዎችን አድርጓል። ዳኒ ሴባዮስ በውሰት ውል ከ2019/20 ለአርሰናል የተጫወተ ሲሆን በሁሉም ውድድሮች 77 ጨዋታዎችን አድርጓል። በእንግሊዝ የተጫወቱ ሌሎች ተጫዋቾች ሉካ ሞድሪች ቶተንሃም 2008-12፣ ቲቦ ኩርቷ ቼልሲ ከ2014-18፣ አንቶኒዮ ሩዲገር ቼልሲ 2017-23፣ ጁድ ቤሊንጋም በርሚንግሃም ሲቲ ከ2010-2019 ናቸው። በስፔን የተጫወቱት ደግሞ ሚኬል ሜሪኖ ሶስና ከ2014-16፣ ሪያል ሶሲዳድ 2018-24፣ ቶማስ ፓርቲ አትሌቲኮ ማድሪድ ከ2012-20፣ ማዮርካ 2013-2014 ውሰት፣ አልሜሪያ 2014-15 ውሰት ናቸው። ኬረን ተርኒ ሪያል ሶሲዳድ 23-24 በውሰት፣ ኔቶ ቫሌንሺያ 2017-19፣ ባርሴሎና 2019-20 ናቸው። አብረው የተጫወቱ ደግሞ ብሪያን ዲያዝና ኦሌክሳንደር ዚንቼንኮ፣ ጋብሪኤል ጄሱስ ማንቸስተር ሲቲ 2017-19፣ ብሪያን ዲያዝና ራሂም ስተርሊንግ ማንቸስተር ሲቲ 2017-18፣ ሃቨርትዝ እና አንቶኒ ሩዲገር ቼልሲ 20-22፣ ሃቨርትዝ እና ሩዲገር እንደዚሁ በቼልሲ ቤት በ21 ማንቸስተር ሲቲን ረድተው የሻምፒየንስ ሊግ ዋንጫ ማንሳታቸው ይታወሳል። ኢንተርናሽናል የቡድን አጋሮች ዴቪድ ራያ፣ ሚካኤል ሜሪኖ እና ዳኒ ካርቫል፣ ሉካስ ቫስኬዝ፣ ዴኒስ ሰባዮስ እና ፍራን ጋርሻ፣ ራውል አሴንሲዮ ስፔን፣ ጋብሪኤል ማርቲኔሊ፣ ጋብሪኤል ማጋሊያሽ፣ ጋብሪኤል ሄሱስ እና ኤደር ሚሊታኦ፣ ሮድሪጎ፣ ቪኒ ጁኒየር እና ኢንድሪክ እንግሊዝ፣ ዴክላን ራይስ፣ ቡካዮ ሳካ፣ ራያን ስተርሊንግ፣ ማይልስ ሉዊስ ስኬሊ፣ ጁድ ቤሊንጋም እንግሊዝ፣ ዊሊያም ሳሊባ፣ ከሊያን ምባፔ፣ ፌርላን ሜንዲ፣ ኤድዋርዶ ካማቪንጋ፣ አውሬሊዮ ቹዋሜኒ ፈረንሳይ፣ ኦሌክሳንደር ዚንቼንኮ እና አንድሬ ሉኒ ዩክሬን፣ ሊያንድሮ ትሮዛርድ እና ቲቦ ኩርቷ ቤልጅየም፣ ካይ ሃቨርትዝ እና አንቶኒ ሩዲገር ጀርመን ናቸው።